አብዛኞቻችሁ ከሪሚዲያል ፕሮግራም መዘገየቱ ባለፈ በጣም ብዙ ጥያቄ እየጠየቃችሁኝ ነው ማለት ነው። ከዛም ውስጥ የውጤታችን አልተስተካከለም እያላችሁኝ ነው እና ሁለተኛው ደግሞ የኦንላይን ተፈታኞች እና መጀመሪያ በወረቀት የተፈተነው ውጤታችን አፕዴት አልተደረገም አልተስተካከለም የሚለው ነው። እና በጣም የነጥብ ልዩነት ነው የተጨመረው 0.3 ኦር 0.7 ሳምቲንግ ነው የጨመረውልን። እንዴት ሊሆን ይችላል ይሄ ከመቶ ታርሞ እንዴት ይሄ ሊፈጠር ይችላል የሚለው ነው። በጣም አራተኛ ላይ ደግሞ በጣም ብዙ አሳሳቢ የሆነ ጉዳይ ነው። እሱም የሪሚዲያል ፕሮግራም በ2018 ይኖራል ወይስ አይኖርም የሚለው ነው ማለት ነው። እና አምስተኛው ደግሞ ቅሬታ አቅርበን ነበር እና ቅሬታችን አልተፈታም የአንዳንዳችን አልተፈታም ኢቭን እና ደግሞ ቅሬታ አሁንስ ማቅረብ ይቻላል የሚለው ነው ማለት ነው። እና እነዚህንም መሰል የሆነ ጥያቄዎችን በዚህ ቪዲዮ ስለመልስ ቪዲዮን እስከ መጨረሻ መከታተል አለባችሁ ማለት ነው። እና የ5K ጆርኒያችን አሁኑኑ መቀላቀል እንዳትረሱ፣ ቻናላችን አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ቀጥታ ወደ አንደኛ ጥያቄያችን እንሄዳለን። ያው ውጤታችን አልተስተካከለም ለሚለው በጣም ውጤት ማስተካከያ እየተደረገ ነበር ማለት ነው። እና ለብዙ ተማሪ ተደርጓልም ሜቢ ለአንዳንድ ተማሪ አልተደረገም። ይሄም ሊፈጠር የቻለው ወይ ነጥባችሁ አፕዴት አስፈልጎት ሳይቀር ሆኖ ነው ማለት ነው። እና አፕዴት እስካሁን አልቀረም ማለት ነው። በጣም ብዙ ማሻሻያዎች እየተደረገው ስላለ ነጥባችሁን በየጊዜ ገብታችሁ ቼክ ማድረጋችሁን እንዳትረሱ ማለት ነው። እና ሁለተኛ ደግሞ የኦንላይን ተፈታኞች እና የወረቀት ተፈታኞች በጣም ብዙ በተለያየ ጥያቄ ነው የምትጠይቁት። ስፔሻሊ የወረቀት ተፈታኞች ጥያቄዎቻችን አልታዩልንም ለምንድነው አፕዴት ያልተደረገው በሚለው ጉዳይ ነው ማለት ነው። እና ይሄን ከተመለከትን ብዙ በኦንላይን የተፈተኑልኝ ማለት ነው ችግር የተፈጠረው እና ሜቢ በወረቀት የተፈተናችሁት ምንም አይነት የእርማት ስህተት ስላሌለ ነው ማለት ነው። ምንም አይነት አፕዴት ያልተደረገው እና እንደዛ እንድታውቁልኝ ፈልጋለሁ ማለት ነው። እና ሶስተኛው ደግሞ ሌላ ትምህርት ላይ ማሻሻያ እየተደረገ አይደለም ማለት ነው። ስፔሻሊ በሶሻል ሳይንስ ኢኮኖሚክስ እና ማትስ ላይ ብቻ ነው አፕዴት እየተደረገ ያለው የምትሉት ልጆች አላችሁ ማለት ነው። ይሄም ስፔሻሊ የእናንተ ቅሬታ በእነዚህ ትምህርት ስለቀረበ በጣም እሱ ላይ ፎከስ አርግቶ እየተመለከቱ ስለሆነ ሌላውንም አፕዴት ያደርጋሉ ማለት ነው። እና አራተኛና በጣም ወሳኝ የሆነው ሪሜዲያል በዚህ አመት ይኖራል የሚለው ጥያቄ ነው ማለት ነው። እሱም በጣም በተደጋጋሚ ነው እየጠየቃችሁኝ ያላችሁት። እና ይህም ከተመለከትን ትምህርት ሚኒስቴሩም እንዳወጣ ከሆነ እና ፕሮፌሰር ብርሃኑ ነጋን በመግለጫው እየተናገሩት ከሆነ በዚህ አመት ትንሽ ተማሪም ቢሆን እንደሚቀበሉ ገልጾ ነበር ማለት ነው። ኮምፕሊትሊ አላጠፉትም በዚህ አመት እና ቃላቸውን ከጠበቁ ሪሚዲያል ይኖራል ማለት ነው። ዘንድሮ ይፋ ይደረጋል ማለት ነው። ስፔሻሊ ብዙ ተማሪ እየወደቀ ስላለ አናውንስ ስለተደረገ መጀመሪያ እና አፕዴት እየተደረገበት ታይም ላይ በጣም ብዙ ነጥብ ላይ በጣም ብዙ እየተንቀሳቀሰ ስላለ በጣም ብዙ ተማሪ ካለፈ ራሱ ሜቢ ሪሚዲያል ላይ ኢምፓክት ሊያመጣ ይችላል ማለት ነው። ስፔሻሊ ብዙ ሰው ወደ 290 ምናምን ቤት ካለ ወደዛ ካለፈ የሪሚዲያል ነጥቡ ይጠባል እንጂ ይኖራል ማለት ነው። እና አብዛኞቻችሁ መጨረሻ ላይ የምትጠይቁኝ ጥያቄ ቅሬታ ማቅረብ ይቻላል ወይስ የሚለው ነው ማለት ነው። እና ቅሬታ በዚህ ታይም ኦንላይን ላይ ማቅረብ አትችሉም ማለት ነው። ኦፊሻሊ ክሎዝ ተደርጓል የምታቀርቡበት ቦታ ክሎዝ ነው ማለት ነው፣ ዝግ ነው። ይሄም ለምን ተፈጠረ ካላችሁ ሚኒስቴሩ እንደነገሩ ከሆነ እስከ መስከረም 14 ብቻ ነው ኦፊሻሊ ክፍት የሚያደርጉት ከዛም በኋላ ይዘጉታል ማለት ነው። እና ይሄንን አናውንስ አድርጎ ነበር ከዛ በፊት ቅሬታችሁን ካላችሁ አቅርቦ ብሎ ነበር እስከ መስከረም 14 ማለት ነው። እና ከዛም ባሻገር ደግሞ በጣም ብዙ አፕዴት እያደረጉ ስለሆነ ሜቢ በጁምላ ሊታይላችሁ ይችላል ማለት ነው ነጥባችሁ። እና ሜቢ ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ ማለት ነው። እና ቻናላችን አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ አድርጉት፣ ይጠቅማል ለምትሉት ጓደኛችሁ ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ
መልካም ጊዜ